አረቦች እድሜ ልካችሁን እነሱ ቤት እንድሰሩ ይፈልጋሉ። ነገር ግን የራሳችሁን ሌላ ስራ ህይወታችሁን ለመቀየር የግል ስራችሁን ወጣ ብላችሁ ስትሰሩ አይፈልጉም። በጣም በጣም ይገርማል ማለት ነው። እኔ ይሄንን የተማርኩት ከዚች ልጅ ነው ማለት ነው። እቺ ልጅ ብዙዎቻችሁ ታውቋታላችሁ ብዬ አስባለሁ። ከአሰሪዋ ጋር ቲክታክ ይሰሩ ነበረ አብረው ማለት ነው። እቺ ልጅ እንግዲህ ከቤት ወጥታ የራሷን የግል ስራዋን ውጭ ኦንላይን ልብስ ቤት ተቀጠረች ማለት ነው። ልብስ ቤት መስራት ጀመረች። ያንን ስትሰራ አረቦች በአጠቃላይ ተለቀቁባት። ከሴትያዋ ውጪ ማለት ነው። ሴትያ እያወራች ነው፣ ግን ከሳ ውጪ የሴትያ ተመልካቾች ሁሉ ጠገበች። ስትጠግብ ጥላት ሄደች። ታዋቂ ስትሆን ያላሏት ነገር የለም። እውነት በጣም ቪዲዮ ሰርተውባታል እና ይህ በጣም ነው የገረመኝ ሀቂቀተር ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። በያላችሁበት ሰላማችሁ ብዝት ተረፍ ይበልኝ። ውድ ቤተሰቦች የምወዳችሁ የማከብራችሁ ዛሬም እንደተለመደው መጥቻለሁ። ለቤቴ አዲስ ከሆናችሁ ቤተሰብ በመሆን ተቀላቀሉ እላችኋለሁ። እናም ውድ ቤተሰቦቼ እውነት ለመናገር በዚች ልጅ እንትን በጣም ነው የተገረምኩት ማለት ነው። ማለት የሆነ በቃ አንዳንዴ እኛ እነሱ ጋር ስንኖር በቃ ይወዱናል ብለን እንትን የምንለው ነገር አለና የሚወዱን ለስራቸው ነው። እኛም በእርግጥ ለገንዘባችን ነው የምንሰራው፣ በነፃ ሰርተንላቸውም አናቅም። ነገር ግን የፈለገም ቢወዷቸው የፈለገም ቢቀርቧቸው አሁን እቺ ልጅ በጣም ይዋደዱ ነበር ምናምን ነገር ማለት ነው። እና እንደዛም ሆኖ ግን የራሷን የግሏን ስራ ህይወቷን ለመቀየር የተሻለ ስራ ልትሰራ ስትወጣ ሴትያ በጣም ነው የተናደደችባት። ከሴትያ ባለፈ ደግሞ ተመልካቾቿ ጠገበች፣ አጥግባት ወጣች። እኛ አሳድገናት፣ እኛ እንደዚህ አድርገናት፣ ታዋቂ አድርገናት። እውነት ነው ምላችሁ በጣም በጣም ነው እንትን ያሉት ማለት ነው። በጣም ነው የገረመኝ እውነት ለመናገር አንዳንዴ በቃ እንደው እኛ ራሳችን ስንሸወድ ይወዱኛል ጥሩ ናቸው ብለንም በእርግጥ አሉ ጥሩዎችና መጥፎች አሉ። የትኛውም ዓለም ላይ ያለ መጥፎን ሰውና ጥሩ ሰው በየትኛውም ቦታ አለ ማለት ነው። ልክ እኛ ሀበሾች ጋር እንዳለው ማለት ነው። ግን እንደዛም ሆነ ያም ሆነ ብቻ የፈለገ ጥሩ ቢሆኑ ከራሳቸው ቤት ወጥታችሁ የራሳችሁን የሆነ እንትን ስትሰሩ ደስ አይላቸው። በነገራችን ላይ አንዳንዶች እኮ አመቻችተው የሚያወጡም እኮ አሉ። እውነት ለመናገር አንዳንዶች የግሌን ስራ መስራት እፈልጋለሁ ምናምን ሲሉ እንደው ሰራተኞችን የሚረዱ ሁላም አሉ። ግን ሁላቸውንም መውቀስ አንችልም። ነገር ግን በጣም ገረመችኝ ያቺ ሴትዮ ማለት ነው። ከሴትዮዋ ይልቅ ተመልካቾቿ ማለት ነው። ተመልካቾች አሁን እዚች ልጅ ጋር ሄዳችሁ ኮመንት ብታዩ እንዳለ አረቦች ናቸው ማለት ነውና በጣም ነው የሚገርመኝ። ራሷ ላይ ራሱ ገብታ ላይ ገስት ላይ ገብተው ሲያወሩ ነበር። እዛ ጋር እንኳን አንዳንዶች መልካም ነገር ይመኛሉ። እሷ ህይወቷን ትቀጥል፣ የተሻለ ኑሮ ትስራ፣ ትለወጥ፣ ተዋት። ሁልጊዜ የሰው ቤት ማን ነው ለነሱ ያደረገው ምናምን የሚሉት አሉ። መልካም አስተሳሰብ ያላቸው ማለት ነው። ግን አንዳንዶቹ ግን በቃ ያ አለ አይደል እንዴት ከቤት ወጥታ የተሻለ ኑሮ ትሰራለች። ሴትያ ምን አለች? ፈቶ ስትነሳ ራሱ እንደኔ ነው የምትነሳው አለች። እውነት እንደኔ ነው የምትነሳው አለች። ያው እነሱ ታውቃላችሁ ከፈቶ ጋር ያላቸው ነገር ነው። እኔን እያየች ነው ፈቶ የምትነሳው። አሁን ከወጣች በኋላ እንደኔ ነው ፈቶ የምትነሳው። አሁን እሱንም ቀንታ እኮ ነው በሱ በፈቶም ቀንታ። ልጅቷ ቆንጆ ናት በመጀመሪያም ማለት ነው። እና ብቻ እውነት ለመናገር በጣም በጣም ገርሞኛል ማለት ነው። ያው የፈለገም እነሱ ጋር ብንኖር የፈለገም ቢወዱን በቃ የራሳችን ኑሮ የተሻለ ነገር አግኝተን ውጭ ወተን ብንሰራ ደስ የማይላቸው ለምንድን ነው? የሰው ልጅ እኛ በቃ የሰው ቤት ብቻ ለኛ የተባለ ይመስላችኋል ወይ? እውነት በጣም ይገርማል አንዳንዴ ማለት ነው። እውነት እነሱ ለራሳቸው ለውጥ እንደሚፈልጉት እኛም ለውጥ ስንፈልግ ለምንድን ነው የሚገርማቸውና ሁሉም አይደሉም። በእርግጥ ግን እቺ ሴትዮ በጣም ገርማኛለች ማለት እወዳት ነበረ ከኔ ቤት በመሄዷ በጣም አዝኛለሁ ብላለች። እንግዲህ ተመልካቾቿ በዚች በእህታችን ሳራ ተለቀቁባት ነው ሙላችሁ። እውነት በቃ ስድብ ነው የሚያረጓት። ጠግባ ወጣች ምናምን እያሉ ማለት ነው።